በቀል አለብኝ ብዬ ራሴ ጋር አወራሁ እና ማውራት ጀመርኩኝ። አስመጣሁት። መጣ። እሺ ብሎ መጣ። በምን አመነልሽ? ወንጀለኛ ነው፣ ደም አፍስሷል። ጭራሽ አላደርገውም አልኩት። በጭራሽ ነው ማላደርገው አልኩት። አላሲዘም አልኩት። ያን ሁሉ ነገር ሰራ ፖሊሶች ጋር ያወራሁ ነው። እንደዚህ በዩ ምናምን ያወራሁ ነው። በጭራሽ እኔ አንተን አላሲዘም ለምን በይ ምናምን ነው የምለው። ስለምትወደኝ ነው እንዲያደርገኝ አልሽው? በቃ አልኩት። አንተ እኮ ስለምትወደኝ ነው። አንተ እኮ ሌላ ወንድ እንዳላገባ ነው፣ ሌላ ህይወት እንዳልጀምርብህ ነው፣ ስለምሳሳልኝ ነው እንደዚህ እኮ ያደረከኝ። አንተ እኮ ፈልገው አይደለም ምናምን ነው የምለው። ልክ እንደመጣ ፖሊሶች ጋር ማውራት ጀመርኩኝ። ሊመጣ ነው እንደዚህ አልኳቸው። ተደዋወሉ። ሂዶ የያዘው አልጋ መናሪያ አካባቢ ነው። አልጋ የያዘ በፊት ሲሰራበት የነበረ ቤት አልጋ ያዘ። ተጠራጥሮ መውጫ መግቢያውን ያውቀዋል። በጣም ብዙ መውጫ መግቢያ ነው ያለው። በዛን ሰዓት ፖሊሶች ሰብስቤ ይዣቸው ብሄድ በጣም ብዙ መውጫ መግቢያ ያለው ሆቴል ነው፣ ፎቅ ነው። ያመልጣል እና ግራ ገባኝ። ምንድነው ማድረግ ያለብኝ አልኩኝ። ከማግኘቴ በፊት ብቻዬን ቁጭ ብዬ ከፖሊሶች ተለይቼ ብቻዬን አሁን እንደዚህ እነሱን ብልካቸው እንደዚህ ቢሆን የሆነ ነገር ይፈጠራል። ስለዚህ ነገር እኔ መጀመሪያ ብቻዬን ማስተካከል አለብኝ ብዬ አሰብኩ። ያረፈበትን ሆቴል ነገርኳቸው። ግዴታ ብቻዬን ሄጄ ማግኘት ነበረብኝ። ትልቅ ፈተና ነው እና አወራለሁ ብቻዬን። እንደዚህ ቢሆንስ፣ እንደዚህ ቢያደርገኝ እንደዚህ አደርጋለሁ፣ እንደዚህ ቢሆን ደግሞ እንደዚህ ይሆናል ምናምን እያልኩ ብቻዬን አወራለሁ። እና ጓደኞች አብረውኝ ያሉ ጎረቤቶቼ እንዴት ነው ሂደሽ ብቻሽን የምታገኘው? ቢገልሽስ? እንደዚህ ቢል የሆነ ነገር ልክ አንቺ እንዳሰብሽ እሱ አስቡ ቢሆንስ? ለምን አልጨረስኳትም ብሎ ጸጥቶት ቢሆንስ ምናምን ይሉኛል። ከሆነ ይሁን፣ ከሞትኩም ልሙት። እግዚአብሔር ያችን ቀን አሳልፎኛል። ያችን ቀን ስላለፍኳት ምንም ያክል ፈተና ቢመጣ አጋፍጣለሁ። ያችን ቀን ያሳለፈኝ ለበጎ ነው። አልሞትም፣ ግን ከሞትኩም ልሙት፣ ከሆነም ይሁን ብዬ ብቻዬን ሄድኩኝ። ያለሁበትን ቦታ ብቻ ነገርኳቸው። ከሱ ጋር ከሆንኩም ስልክ መደወል አልችልም፣ ማውራትም አልችልም፣ ምክንያቱም ይጠራጠረኛል። ያለንበትን ብቻ ግን ቦታውን ተናገርኩ ለፖሊሶች። ብቻዬን ሄጄ አገኘሁት። ስትገናኙ እንዳሰብኩትም ተዘጋጅቶ ነው የጠበቀኝ። ያ እሱ ከያዘው ክፍል ላይ አልጠበቀኝም። ሌላ ቦታ ሆኖ እያየኝ ነበረ። ከማን ጋር ትመጣለች ብሎ ከማን ጋር ትመጣ? ፎቅ አይደለ ያዘው። ብቻዋን ነው የመጣችው፣ ሰው ጋር ነው የመጣችው ምናምን፣ ከማን ጋር ነው እያወራች ያለችው ምናምን ብሎ እዚህ ቁጥር ነው ያለኝ። ብቻዬን ሄድኩኝ። ሲሄድ የለም ነይ በዚህ እያለውንም ግራ ያጋባኛል። በዛ ሲሄድ የለም ነይ በዚህ ሲለኝ መጨረሻ ላይ ብቻዬን ነው። ልክ ፊልም ላይ የወንጀል ፊልሞች እንደሚታይበት ብቻዬን መሆኔን ሲያረጋግጥ መጣና ሰላም አለኝ፣ አቀፈኝ። ምን አልሽ ስታዩ? የሆነ ነገር በቃ ምን ላድርግ አልኩኝ። ምንም ያ ቀን ነው ትዝ ያለኝ። ያ ደሜ የፈሰሰበት ቀን፣ ደሜን ያዘራውበት ቀን ነው። እሱን ሳይሆን ትዝ ያለኝ ያ ጩቤው ምናምን ግን ዋጥ አደረኩት። አለቅሳለሁ እኮ እምባዬን እንትን ማለት አልቻልኩም። አለቅሳለሁ ግን ራሴን ደግሞ አይዞሽ፣ ጠንከሪ፣ ታገሽ፣ አይዞሽ ምናምን እላለሁኝ እና እንግባለኝ ክላስ አብሬው ገባሁ።